በኢትዮጵያ የሥነ ጽሑፍ ታሪክ ውስጥ እጅግ ስመጥርና ተጽዕኖ ፈጣሪ ከሆኑ ደራሲያኖች ውስጥ አንዱ ነው በዓሉ ግርማ። በሕይወቱ በስኬት በፈጠራና በሚያሳዝን ምስጢራዊ መጥፋቶች የተሞላ ነበር። ሙሉ የሕይወት ታሪኩን በሚከተለው መልኩ ልናቀርብላችሁ ወደናል። በዓሉ ግርማ ነሐሴ 15 ቀን በ1931 ዓ.ም በኢሉባቡር ክፍለ ሀገር ተወለደ። የመጀመሪያ ደረጃ ትምህርቱን በልጅነቱ በአካባቢው ካጠናቀቀ በኋላ ወደ አዲስ አበባ በመምጣት በልዑል መኮንን ትምህርት ቤት ተከታትሏል። ከፍተኛ ደረጃ ትምህርቱን በአዲስ አበባ ዩኒቨርሲቲ በቀድሞ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ በመግባት በፖለቲካል ሳይንስና በጋዜጠኝነት የመጀመሪያ ዲግሪውን አግኝቷል። በኋላ ወደ አሜሪካ በማቅናት በሚሽጋን ዩኒቨርሲቲ የማስተርስ ዲግሪውንም ሰርቷል። በዓሉ ግርማ በሙያው ጋዜጠኛ ሲሆን በኢትዮጵያ የመገናኛ ብዙሃን ውስጥ ከፍተኛ ኃላፊነቶችንም ሰርቷል። የዛሬቱ ኢትዮጵያና በአዲስ ዘመን ጋዜጣ ላይ በዋና አዘጋጅነትም ሰርቷል። በማስታወቂያ መምሪያ ሚኒስቴር ውስጥ እስከ ምክትል ሚኒስቴር ማዕረግነትም ድረስ አገልግሏል። በዓሉ ግርማ በልብ ወለድ ድርሰቶቹ በሰዎች ውስጣዊ ማንነትና የከተማ ኑሮ ፖለቲካ በመተንተን እጅግ ችሎታ ነበረው። ዋና ዋና መጽሐፍቶቹ የሚከተሉትን ይመስላሉ። ከአድማስ ባሻገር፣ የቀይ ኮከብ ጥሪ፣ ደራሲው፣ ሐዲስ፣ ኦሮማይ ከተወዳጆቹ ስራዎች ውስጥ ይጠቃለላሉ። የካቲት 14 ቀን በ1976 ዓ.ም በዓሉ ግርማ ከቤቱ እንደወጣ ሳይመለስ ቀርቷል። ኦሮማይ የተሰኘው መጽሐፉ በወቅቱ የነበረውን የደርግ መንግስት ቁንጮች ክፉኛ ያስቆጣ ስለነበረ በመንግስት ደህንነት ኃይሎች እንደተገደለ በሰፊው ይታመናል። እስከዛሬ ድረስ ግን አስክሬኑ የታየበት ወይንም በይፋ የተገለጸበት ሁኔታ የለም። ኦሮማይ ማለት በጣሊያንኛ ቋንቋ ከእንግዲህ አከተመ ወይንም አለቀ ማለት ሲሆን መጽሐፉ ከታተመ ከጥቂት ቀናት ውስጥ ከመሸጫ መደብሮች እንዲሰበሰብ ተደርጓል። ባጭሩ በዓሉ ግርማ የኢትዮጵያ የሥነ ጽሑፍ ዘመናዊነትን መልክ እንዲይዝ ያደረገ፣ እውነት ለመናገር ሕይወቱን የሰጠ ታላቅ ብዕረኛም ነበረ።